ጋይስ እንግዲህ ተመልከቱ እዚህ ጋር አብርሽን ነው የምናየው ማለት ነው። አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር እየተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነውና ምን አይነት ሸርሙጣ እንደሆነ እኔ አላቅም። ልጁ የሰውን ህይወት የሴት ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነውና ይኸው እንግዲህ ተሳሳሙ እዚህ ጋር ወረደች ማለት ነው። በቃ ልትለየው ራሱ አልፈለገችም። በነገራችሁ ላይ ካሁን በኋላ ልጁን እግር በእግር ነው የምከተለው፣ ከኔ የትም አያመልጥም። ይኸው ሰላም አለ ሄደ ማለት ነው። ልክስክስ ባለጌ ወንድምሽ አይደለም ውዴ። እሷ እኮ ነው የዛመችው። ሲኔ ሊንገርሽ የኔ ውድ አንቺ ብታይ ልጁ ጎትታ ማለት ነው። እንደዚህ ተደራርጓል። ሊንገርሽ እናንተ ሰው እኮ ቶሎ ተሳስሙ። ሁለቱም ተፈራርጓል። ገባችሁ? ሁለቱም አብርሃም ራሱ ፈልጓል። ቁጭ ብሎ እኮ ግጥማል ተሳማ ቁጭ ብሎ እኔ አንቺ ሞት አድርጌ በእናትሽ አንድ ነገር አውራ። እሱ ማለት ነው አንቺ አናትሽ ይዘቀዘቅ እዚህ የምትዘቀዝቂ ጥምብ ልጅ እኔ ጋር 67 ሰዎች አሉ። አብርሃም ተዘግዘቅ በሉ ኮመንት ላይ ልንገርሽ ማለት ነው። ልንገርሽ አንቺ ታዲያ እሷ ምንድነው የሚያጎትታል? ልጅ ዲቃላ ቁጭ ብላ አታሳድግም? እንደ እሷ ፈልጋ አይደለ እንደ ሄደችው? ምን ሆናችሁ ነው እናንተ? ወንድ ልጅ ተደዋውለው ሊሆን ይችላል። ተደዋውለው አገኛለሁ ምናምን አይችልም። በቃ ምን ይሁን ልጁ ሊፈነዳ ነው ይችላል። ያስገባበት የታባው ሄርሚስ ችግር የለውም። ከሄርሜላ በፊት ከሆነ ችግር የለውም። አቤት ከሄርሜላ በፊት አይደለም፣ የዛሬ ቪዲዮ ነው ውዴ። ጠብቁ፣ እሱ ማለት ይሰጣል። የዛሬ ማለት ዛሬ አይደለም፣ ቪዲዮ አይደለም የቆየ ነው ማለት ይሰጣል። የዛሬ ቪዲዮ አይደለም። ባለፈው ምን አለች ሄርሜላ? ከህይወቱ ቁጭ አለች። ከዛ ላንቺ አይሆንሽም አለች። ለምን አለች እንደዛ? ይሄ ቪዲዮ ፖስት ለማድረግ ፈልገው መጀመሪያ ወጥመድ ተዘጋጅቶ ማለት ነው። ይሄ ቪዲዮ ለማድረግ ፈልገው ወይ እኔ ልንገራችሁ፣ የለመደ ውሻ ምን ይሆናል መሰለሽ አለችው። ባለፈው አልቅሳ የወጣችው እንጂ የዛሬ አይደለም ቪዲዮ። ለዚህ ነው እኔ የገረመኝ ነገር ምን ታውቃላችሁ? ለምን ታውቃለች? ይሄ ነገር ለምን መስላችሁ? መስኮት ከፍታ ሰው እንዲቀርሽ ታውቃለች። በእናታችሁ ነው እግዚአብሔር። ወንድ ልጅ አትሳደቡ። ወንድ ልጅ የትም ቢወልድም የትም ምንም ቢያደርግም ወንድ ልጅ ራሱ አያፍርም። እግዚአብሔር ምስክሬ ነው። እንደዚህ አይነት ነገር ውርደት ነው። ምን ሆነሽ ነው? ቆይ ልንገርሽ፣ ወይኔ ሰማነው ተመካክሮ ነው እሱ ቪዲዮ ተመካክሮ ነው። ሄርሜልና አብራሽ ለማጣላት ነው። ግን እነሱ አይጣሉም። ታያላችሁ፣ ጠብቁ። እኔ ደግሞ ጸሎቴ አሁን ሰግጄ ያ ረቢ አላህ አብርሃም እና ሄርሜላን አጣላልኝ፣ አለያይልን። የሷን ደግሞ ቆንጅዬ ሸበላ የመጀመሪያ ዲያለ መታሽ። አሚን። የምሬን ነው። ያው ይሄ እኮ ህይወት አይሰማም ማለት ነው። በተራው ወዶች አብርሽ መቼም ለሄርሜላ አይሆንም። እንገራችሁ ደህና ደሩ። እኔ በቃ አሁን እኔ የበላችሁ የጠጣችሁ እኔ እየበላሁ እኔም ልተኛ ነው። ኢየሱስ ክርስቶስ አሁን ማለት ነው ቪዲዮ ምን ብለሽ ትሰሪያለሽ ማለት ነው? ምንም አልሰራም ወንድሜ፣ የሚነካ ነገር አንድ ነገር አልሰራም። ፋክት ነው ይሄ። ኖ አይደለም፣ ወንድምሽን የሚነካ አይደለም። እንደዚህ ትያለሽ። ሄርሚ አብርሃም እኮ ቺት አደረገብሽ፣ ፍትህ ለሄርሚ ብለሽ ቪዲዮ አለለም። እኔ ሁለታችሁ ወዳችኋለሁ፣ ሁለቱም ወዳችኋለሁ። እግዚአብሔር ሁለቱም ነው የምወደው። እኔ አልፈልግም። ለሄርሚ ይሄን ህይወት ትመኝለታለሽ? ለፍቅር ስላለው ወንድም አይደለም ዘመድ ናቸው። በቃ ዩቱብ ከፈተችለት። ዩቱብ ላይ እሷ ነች ያመጣችው። ከዛ በኋላ ወዳጅነታቸው ጠበቀ። ይሄ ነው ወንድም አይደለም ግን ወንድማ ነው የምትለው። እኔ ምን ያውቃል? ይሄ ሩታ ራሱ ታውቃለች ማለት ነው። እንደዛ ከሆነ እሷ ሊካ ነው። ግን ይሄ ነገር እሷ ተሊኮ ነው መጣ ጀማል። እኔ ትዝ አለኝ ምን ነው ታውቃላችሁ? መስኮት ክፍት ነው አያችሁ። እና መስኮት ክፍት ከሆነ ምንድነው ታዲያ? ምን ይሆናል ታዲያ? ያኔ መስኮት ፍቅር መስኮት ከፍታ እንዲቀረጽ ፈልጎ ነው። ያኔ ተመካክሮ ማለት ነው። አሁን ሜዳ ላይ ትመጣለች።
ወይኔ ጉዴ ፈላ። ፍቅር ትመጣለች። የት ናት? አብርሃም አስርም አገባለሁ። መዲና ለኤርሜላ ቪዲዮ ስሪ። ይሄ ህይወት ውጪ አይሆንሽም በይ። እነዚህ የኤርሜላ ኦዲየንሶች አሉ አትወጣም እያሉ እያጣበቋት እኔ ቪዲዮ ሰርቼ ምን ላ ማነው እንደዚህ ያለ? አይንሽ ይውጣ፣ አይንሽ ይውጣ ራስሽ ማለት ነው። ያወሬ ነው አንዴ ልጅ እኔ ምን አገባኝ? ኤርሜላ ሲቃዩ ታያላችሁ። ወይኔ ይሄን እያየች ድጋሚ ትግባበት የሚሉኝ ኦዲየንስማ እኔ ይገርመኛል ወላሂ። እኔ ከዚህ በኋላ ኤርሜላ ምን ህይወት ነው እቺ እኮ የተወዳች ነው። እንደዚህ ሆናለች ዛሬ እንደዚህ ተናንት አዲያ ወጣጣጭ ወይኔ ጉድ ወላከሎ ዛሬ ኦ በሸነና እያላችሁ ቪዲዮ ጠብቁ። አይ ቪዲዮ አሁን ነው የተለቀቀ። አሁን ማን ጋር ተለቋል? አላየሁም። ምን ጃና ነገር ነው ማየው። አሁን ይሄ ነገር ምን አረጋል? ብታይ ይሻላል። እንትን ነገር የደደቦና ሰውየው ከንፈሩን ይመጣታል። በስመ አብ ወወልድ ወመንፈስ ቅዱስ። ልጅቷ ደግሞ ምን ትወስዳለች? ጾም አይደለ እናንተ? ጾም እኮ ነው ደግሞ በጾም ምድር። አዎ እሷ መጀመሪያም ዲቃልን ወልዳለች። ሁለተኛ ዲቃል ፈልጋ ነው። ጾም አታውቅም እኮ ዝም ብላ አደርጋ መስፈልገት አታውቅም እሷ። አይተኙም። ጉድ እኮ ነው ዘንድሮ። አብርሃም እኮ ወንድ ነው። የእሷ ህይወት እኮ ነው የሚበላሸው። የምር ደደብ እኮ ነው። አይነት ወንድ ነው ይሄ። ብሩክ አላያችሁም? ቆፍጠን ብሎ በቃ ሁሉም ሰው እዩ በእናታቸው ወንድ ነው ይሄ። አይ ቢሆንም የአብርሽ ህይወት እኮ አይበላሽም። ለምን ስትል ወንድ ነው እሱ። መርጦ ያገባታል ሴቶችን ማለት ነው። መርጦ ያፈለገው ሴት ማለት ነው። እሷ ግን እንደዚህ አይነት ቪዲዮ ምናምን ሶሻል ሚዲያ ላይ ወጥቶ በኋላ ምን አይነት ባል ነው የምታገባው? ጉድ እኮ ነው ዘንድሮ ማለት ነው። እየመጠጠች በስመ አብ ወልድ። ኧረ አውቆ ያስቀረጸችም በድብቅ ካሜራ ነው የቀረጹት። ምን ሆናችሁ ነው? እሷ ፈልጋ ወዳ እንደዚህ አይነት ቪዲዮ ሶሻል ሚዲያ ላይ ይለቀቅ አታርግም። ሌላ ሰዎች እኮ ነው ቀርጾ ያፈሰጡት። እሷ አታውቂም መሰለኝ። ፈረንጁ ከሆነ ተመካክሮ ነው። የምር ነው። ኧረ አታውቂም። ምን ሆነሽ ነው አንቺ? እሷ እኮ ሴት ናት። እንዴት ነው የወንድ ከንፈር እየሳመች ቪዲዮ ይልቀቅ ሚዲያ ላይ ይልቀቅ ምናምን? ሄርሜላ ከአንዲት ላይ ፈልጎ ነው ወይ? ምን ሆነሽ ነው? አይ እንደዚህ ሄርሜላ ያሳያት ነበር። በማርያም ውጪ እያለ ሚዲያ ላይ አይወጣም እኮ ሄርሜላ ወጥቶ ያሳያል እንጂ ሚዲያ ላይ ፖስት አያደርግም።